የባለ ጉዳይ ስም ኤም ነው። እንዲህ ብላ አስቀምጣልኛለች። ኤም ነኝ። የምኖረው አውስትራሊያ ነው። አውስትራሊያ መኖር ከጀመርኩኝ 11 ዓመት ሆኖኛል። የምተዳደረውም አንድ ሬስቶራንት ውስጥ ተቀጥሬ በመስተንግዶ ስራ ነው። እዛ ውስጥ እያለሁ ከሬስቶራንቱ ባለቤት ልጅ ጋር በአጋጣሚ ፍቅርን ጀምራለን። ፍቅርን ከጀመረ 3 ዓመት ከግማሽ ሆኖናል። ቀለበት አስረናል። ልንጋባም እያሰብን ነው። ልጅ ልንወልድም ቤተሰብ ልንመሰረትም እያሰብን ነው። ከሱ ቤተሰቦች ጋር ከሙሉ ቤተሰቦቹ ጋር ከትንሽ ከትልቅ ተዋውቂያለሁ። ሁሉም አምነውና ወደው ተቀብሎናል። ግን ደግሞ አንድ ችግር አለ። በጣም ያስፈራኛል። ከዚህ በፊት በህይወቴ ውስጥ አልፏል። ከዚህ በፊት ህይወቴ ውስጥ በእንደዚህ አይነት ሁኔታ ኖር ያለውና ደግሜ ይሄን ነገር መኖር አልፈልግም። ዛሬ ወደ እናንተ ይዤ እንድመጣ ያደረገኝ ነገር ይሄ ነው። ምን መወሰን አለብኝ የሚለውን ነገር ስለ ከበደኝ ነው። እናንተ የተሰማችሁ እንድታካፍሉኝ በአክብሮት እጠይቃለሁ። ሰላም ጤና ይስጥልኝ ውድ የቃልሻው ሚዲያ ቤተሰቦች፣ ሰላም ለእናንተ ይሁን። ውድ የቻናሌ ተከታታዮች፣ በዓለም ጫፍ ለምትገኙ ውድ ኢትዮጵያውያኖች ሰላም፣ እንዴት ናችሁ? ይህ የቃልሻው ሚዲያ ቻናል ነው። ቻናሌን ወዳችሁና ፈቅዳችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ስለምታደርጉኝ ከልብ አመሰግናለሁ። ዛሬ አንድ ቪዲዮ ወይም አንድ ባለ ጉዳይ ይዤላችሁ መጥቻለሁ። እሱም እርሶ ቢሆኑ ምን ያደርጋሉ ነው። ፍቅርና ቅናት ነው። ፍቅርና ቅናት እንግዲህ ፍቅር ውስጥ ፍቅርና ቅናት አብረው ይሄዳሉ የሚለውን ነገር ያው ብዙዎቻችን ቤት ያለ ነው። ብዙዎቻችን ጋር የሚፈጠር ነው። በሴቱም በወንዱም ቅናት የሚፈጠር ነውና ግን ደግሞ እሷ ጋር ያለው ቅናት በጣም ከአቅሟ በላይ ስለሆነ ዛሬ ለእናንተ ልታካፍል ወዳለች ወይም ሚዲያ ላይ ልታወጣው ወዳለች። አዳምጣችሁ ሰምታችሁ ቪዲዮውን እስከ መጨረሻ ተከታትላችሁ ኮሜንት እንደምታደርጉላት በቅንነት በመልካምነት እናንተ ብትሆኑ ምን መወሰን እንዳለባችሁ አስተያየት እንድታስቀምጡ እፈልጋለሁ። እንዲሁም ደግሞ በአክብሮት እጠይቃለሁ። በትህትና ኮሜንታችሁን እንድታስቀምጡልኝ እጠይቃለሁ ማለት ነው። የባለ ጉዳይ ስም ኤም ነው። እንዲህ ብላ አስቀምጣልኛለች። ኤም ነኝ። የምኖረው አውስትራሊያ ነው። አውስትራሊያ መኖር ከጀመርኩኝ 11 ዓመት ሆኖኛል። የምተዳደረውም አንድ ሬስቶራንት ውስጥ ተቀጥሬ በመስተንግዶ ስራ ነው። እዛ ውስጥ እያለሁ ከሬስቶራንቱ ባለቤት ልጅ ጋር በአጋጣሚ ፍቅርን ጀምራለን። ፍቅርን ከጀመረ 3 ዓመት ከግማሽ ሆኖናል። ቀለበት አስረናል። ልንጋባም እያሰብን ነው። ልጅ ልንወልድም ቤተሰብ ልንመሰረትም እያሰብን ነው። ከሱ ቤተሰቦች ጋር ከሙሉ ቤተሰቦቹ ጋር ከትንሽ ከትልቅ ተዋውቂያለሁ። ሁሉም አምነውና ወደው ተቀብሎናል። ግን ደግሞ አንድ ችግር አለ። በጣም ያስፈራኛል። ከዚህ በፊት በህይወቴ ውስጥ አልፏል። ከዚህ በፊት ህይወቴ ውስጥ በእንደዚህ አይነት ሁኔታ ኖር ያለውና ደግሜ ይሄን ነገር መኖር አልፈልግም። ዛሬ ወደ እናንተ ይዤ እንድመጣ ያደረገኝ ነገር ይሄ ነው። ምን መወሰን አለብኝ የሚለውን ነገር ስለ ከበደኝ ነው። እናንተ የተሰማችሁ እንድታካፍሉኝ በአክብሮት እጠይቃለሁ። ፍቅረኛዬ እኔና እሱ በጣም ነው የምንዋደደው፣ በጣም ነው የምንፋቀረው ከመጠን በላይ። ለኔ ሲል ብዙ ነገር አድርጎልኛል። እጅግ በጣም ብዙ ነገሮችን እንድረሳ፣ ወደ ኋላ እንዳልመለስ፣ ወደፊት እንዳስብ አድርጎኛል። ግን በእነዚህ ውስጥም ሆኖ ብዙ ችግሮች አሉ። በእኔና እሱ መሀል መጋጨት፣ መጣላት፣ መጨቃጨቅ ይፈጠራል። ራት ላይ የተለያዩ ቦታ ላይ ሄደን ሳንጨቃጨቅ አንመለስም። ፍቅረኛዬ በጣም ነው የሚቀናው። እጅግ በጣም ከሚባለው በላይ በጣም ይቀናል። አንዳንዴ በምን እንኳን እንደሚቀና ሳላውቀው እንጣላለን። ዞር አየሽ፣ ተገላመጥሽ፣ እንድታየሽ በሚል በተለያዩ ነገሮች በቃ ውሃ ቀጠነ እያለ በጣም እንጨቃጨቃለን። ግን ደግሞ መልሶ ይቅርታ ይጠይቀኛል። እኔም በጣም ስለምወደው ይቅርታውን ያለምንም ነገር እቀበለዋለሁ። ይቅርታ አደርግለታለሁኝ፣ እንታረቃለን፣ ተመልሰን ጥሩ ነገር እናስባለን። ግን ደግሞ ሳምንት ባልሞላ ውስጥ በየብቻ በቃ እንደዚህ ብዬ ባለን ሳምንት ባልሞላ ውስጥ 2-3 እንጣላለን፣ እንጨቃጨቃለን እና ይሄ ነገር በጣም ከበደኝ። እሱን ማጣት አልፈልግም። ከዚህ ነገር እንዲወጣ የተቻለኝን አቅም ሁሉ እየከፈልኩኝ ነው። እንዳይጠረጥር፣ እንዳይቀና የተቻለኝን አቅም። በነገራችን ላይ ጥርጣሬ ይሁን ቅናት ሊሆን ለኔ አሁን ላይ መለየት አቅቶኛል። በጣም ከብዶኛል። በቃ ይቀናል፣ ይጠረጥረኛል። የትኛው እንደማውቅ
ግራ ተገባኝ። ቀን ይጠረጥረኛል እንዳለ ቀን ሙሉ አብሬው ነው የምውለው። አብረን ነው ስራ ቦታ ያለ ነው። እሱ ተቆጣጣሪ ነው፣ የአባቱን ድርጅት ይቆጣጠራል። በየትኛውም አጋጣሚ ከአይኑ ስር ጠፍቼ አላውቅም። የትም መሄድ ብፈልግ ከሱ ጋር ነው። እረፍት ቀን ቢኖረኝ ከሱ ጋር ነው። በየትኛውም ነገር አንድ ቀን እሱን ካወቅኩባት ቀን ጀምሬ ለብቻዬ የትኛውም ቦታ ሄጄ አላውቅም። መሄድም አልችልም፣ ለብቻዬ መሄድም አልችልም። ግን በእንደዚህ እንኳን እያለ በጣም ነው የሚቀናው። እጅግ በጣም የማይሆኑ ርዕሶች እያመጣ ይጨቃጨቃል። ነገ ትሄጃለሽ፣ ነገ ሀገርሽ ትሄጃለሽ፣ እንደዚህ በቃ የማይሆን ነገሮች፣ የማያጨቃጭቁ ነገሮች እያመጣ ይጨቃጨቃል። እውነት ነው ሀገር የሚሄዱ አይቀርም። ግን ደግሞ እዚህ ህይወት ከጀመርኩኝ እንደምመለስ ብዙ ጊዜ ደጋግሜ ነው የምነግረው። ብቻ በተቻለኝ አቅም እሱ እንዳይቀና የተቻለኝን ነገር እየከፈልኩኝ ነው። ግን እንደዛም ሆኖ አልተቻለም እና ምን ላድርግ ነው? ከአይምሮዬ በላይ በጣም ሆኖብኛል። አላገባውም ለመጋባት ወስነናል። አግብቼ ነገር ህይወት መስርቼ ልጁ ተመስርቶ ይሄ ቅናቱ ባይለቀውስ? ይሄን ጭቅጭቅ እዚህ ጋር አሁን የማሳልፈው ነገር ቢፈጠርስ ብዬ በጣም እየፈራውኝ ነው። ይሄንን ፍርሃቴን ይዤ ወደ ትዳር ልሂድ? ይሄንን ፍርሃቴን ይዤ ቤት ልመስረት ወይስ ምን ላድርግ? እናንተ የተሰማችሁ ስለ ቅናት፣ በቅናት በኩል ያለፋችሁ አንዳንድ ሰዎችን ሳማክር ነገ ይተዋል፣ ስትጋቡ ይለቀዋል ይላሉ። እና ያ ማለት እኮ ደግሞ ተራርቆ ለሚኖር ሰው ነው የሚባለው ብዬ አስባለሁ። ምክንያቱም እኔ ሁሌ ነው የሚያየኝ፣ በየሰከንዱ ካይኑ አልጠፋም። በየሰከንዱ አብሬ ነው ያለሁት። ቅናት ቤት ያበላሻል ይባላል። አዎ በህይወቴ ውስጥ አልፏል ይሄ ነገር። ቅናት ቤቴን አበላሽቶ አይቼዋለሁ። ፍርሃቴ ይሄ ነው ውዶቼ፣ የኔ ፍርሃት ይሄ ነው። ቅናት በቤቴ ውስጥ ሆኖ ከምፈልገው ነገር አለያይቶኝ ዛሬ ላለሁበት አለውኝ። ዛሬ ስላለሁበት ነገር ፈጣሪን አመሰግናለሁ። ነገ ግን ሌላ ነገር ይፈጠራል ብዬ በጣም ስለምፈራ እናንተ የምትሉኝን ነገር ለመቀበል ብዬ ወደ ሚዲያ ወጥቻለሁ። ከእናንተ ኮመንታችሁን በትህትና በመልካምነትና አርጊ የምትሉኝን ነገር እጠብቃለሁ። አስተውሉ ውዶቼ፣ እኔ እሱን ማጣት አልፈልግም። ከሱ መለየት አልፈልግም። እሱም በጣም ነው የሚወደኝ፣ እኔም በጣም ነው የምወደው። ግን ደግሞ በዚህ መሀል ውስጥ እያስፈራኝ ያለው ቅናቱ ነው ትላለች። ውድ የቻናሌ ቤተሰቦች እንዴት ናችሁ? በድጋሚ ማለት ነው ቪዲዮውን ስለተከታተላችሁልኝ ከልብ እያመሰገንኩኝ አስተያየታችሁን፣ ኮሜንታችሁን እጠብቃለሁኝ። የእናንተ ኮሜንት እሷን ያበረታታታል ብዬ ስለማስብ በቅንነት በመልካምነት ኮሜንታችሁን አስቀምጡላት። በሌላ ቪዲዮ በድጋሚ ቃል በገባውላችሁ መሰረት የተለያየ ያው አንድ ብዬ ጀምሬያለሁ። እርስዎ ይሁኑ ምን ያደርጋሉ። እንዲሁም የተለያየ ቪዲዮዎችን፣ ግጥሞችን ይዤላችሁ በሌላ ቪዲዮ እስከምመጣ ድረስ በያላችሁበት ቸር ሰንብቱ፣ ቸር ቆዩኝ። መልካም ጊዜ ተመኘውላችሁ። መልካም